ከበስተጀርባዬ በእያንዳንዱ የዓለም ሀገራት የተወከሉ ሰዎች አሉ። ምክንያቱም እስካሁን ከተፈጠሩት የኦሎምፒክ ውድድሮች ሁሉ እጅግ ከባዱ ላይ እንዲወዳደሩ ሁሉንም ወደዚህ አምጥቻቸዋለሁ። የየትኛው ሀገር ምርጥ እንደሆነ እናያለን። የሩጫ፣ የቀስት ውርወራ፣ የጂምናስቲክ፣ የኳስና የሰልፍ ሽልማ ውድድሮች አሉን። ነገር ግን ይህንን የ$250,000 የወርቅ ሜዳሊያ ይዞ የሚሄደው አንድ ሀገር ብቻ ነው። ለመጀመሪያ ውድድር ዝግጁ ናችሁ? 30 ሰከንድ አላችሁ። ከፍታቸው እየጨመረ የሚሄዱ 3 መሰናክሎችን አልፋችሁ ለመሻገር። ይህ ግዙፍ ግንብ ዘግቶ ሳያስቀራችሁ። እሺ እንጀምር። 3 2 1 ሂዱ። የቢስት የመጀመሪያው ኦሎምፒክ ውድድር ተጀምሯል። ፍጠኑ። ከዚህ ፍጥነት የበለጠ መሮጥ አለባችሁ። እየበረሩ ነው። ይህ እብደት ነው። ግንቡ እየተዘጋ ነው። በፍጥነት ብታፈጥኑት ይሻላል። ወንድሜ እያቸው። ልክ እንደ ዞምቢ ነው የሚሮጡት። ሰራዊት ነው የሚመስሉት። አንደኛ ደረጃ እየመራ ያለውን ተመልከቱት። በጣም በቀላሉ ነው የሚሮጠው። ኢንዶኔዥያ አንደኛ አጠናቀቀ። እችላለሁ። እየተወዳደሩ ያሉት ለዚህ የወርቅ ሜዳሊያ ነው። ሩጡ ሩጡ፣ ፍጠኑ። ግንቡ እየተዘጋ ነው። መዝለል አለባችሁ። 8 ሰከንድ ብቻ ነው የቀራችሁ። ሩጡ። ግንቦቹ ለመዘጋት ተቃርበዋል። ፍጠኑ። ሁላችሁም ወደዚህ የወርቅ ሜዳሊያ አንድ እርምጃ ተቃርባቸዋል። እናሸንፋለን። ዩኤስኤ፣ ኢንዶኔዥያ፣ ብራዚሎች ነን። እናሸንፋለን። ከግማሽ በላይ የሚሆኑ ሀገራት በመጀመሪያው ጨዋታ ተቀንሰዋል። 97ቱ ደግሞ ወደ ቀጣይ ዙሩ አልፈዋል። ኑ ወደ ውስጥ ግቡ። ምን እንደሚጠብቃችሁ መገመት አትችሉም። ሁላችሁም ሀገራችሁን እንደወክላችሁ እንድታስታውሱ ፈልጋለሁ። ቀጣይ ውድድር ላሳያችሁ። ለሁላችሁም መልካም እድል እመኛለሁ። ቀጣይ ውድድራችን እስካሁን ካደረግናቸው ውድድሮች ሁሉ እጅግ አስገራሚ ሊሆን ይችላል። እንኳን ደህና መጣችሁ ወደ ሞት ውድድር የሆነው ጂምናስቲክ። ተወዳዳሪዎችን ወደ ላይ አውጧቸው። እያንዳንዱ ዙር 10 ሀገራትን ይይዛል። እናም ወደዚህ መካከለኛ መድረክ መድረስ የቻሉ የመጀመሪያዎቹ 5 ሰዎች ብቻ ያልፋሉ። ከዚህ በኩል 5 ቢሆንም ግድ የለኝም፣ ወይም ደግሞ ከዛኛው 2 ከዚህኛው 3 ቢሆን ምንም ችግር የለብኝም። ብቻ 5 ሰዎች ያልፋሉ። 5 4 መጀመር ትችላላችሁ። ሂዱ ሂዱ ሂዱ። አዎ ፍጥነት አላቸው። ሶሪያ በፍጥነት እየሄደ ነው። በርታ፣ እንዳትወርቅ ተጠንቀቅ። አምንባሃለሁ፣ አትወርቅም። ወደቀ ሶሪያ። ዝለል ዝለል። ኢንዶኔዥያ የመጀመሪያውን ቦታ አገኘች። እንዝለል። አምላኬ ሆይ። ኡራጋይ ሁለተኛ ቦታዋን አገኘች። እችላለሁ እችላለሁ። ሞንጎሊያ መዝለል አለብህ፣ ወይም ደግሞ ከውድድሩ ትወጣለህ። አገኘኸው። በጣም ጎበዝ። አምላኬ ሆይ። ሞንጎሊያ በርታ፣ ትችላለህ። ኢራቅ ዝም ብለህ ዝለል። አይዞ ቆይ። ሂድ ኢራቅ፣ ሂድ ሂድ ሂድ። አምላኬ ሆይ በራሴ ላይ ወጣብኝ። አልጄሪያ አይዞ። እንሂድ ወንድሜ። እሺ ወደ ቀጣዩ ቡድን እንሂድ። የዚህ ውድድር ውበቱ ደግሞ ተወዳዳሪዎቹ በምን ቅደም ተከተል እንደሚዘሉ እንዲመርጡ መፍቀዳችን ነው። ስሙ እናንተ ማን መጨረሻ እንደሚሄድ መወሰን አለባችሁ። አይ አንተ መጀመሪያ መሄድ አትችልም፣ እየነገርኩህ ነው። ግን እኮ ይሄ ውድድር ነው። እሺ ደስ እንዳለ መሄድ ትችላለህ። ሂዱ፣ በርቱ በርቱ። አምላኬ ሆይ። እሱም መጠበቅ አይጠበቅባችሁም፣ መሄድ ትችላላችሁ። በርታ፣ መሄድ አለብህ። ሂድ። በሰውነቱ ላይ ወጣበት። የመጀመሪያው ጨራሽ ነው። እንኳን ደስ አለ። ተነስ ሰውዬ። ይህ እብደት ነው። 3 ቦታ ብቻ ቀሩት። 2 ቦታ ብቻ ቀሩት። በርታ ወንድሜ። ፊሊፒንስ ሂድ፣ ቃስ ብለህ ዝለል። አርጀንቲና። ይህ እንዴት እንደሚረዳህ አላውቅም፣ ነገር ግን አንድ ቦታ ቀርቷል። ተጠቀምበት። ታገል ታገል። ለሜሲ ብለህ አድርገው። ለሜሲ። ከ10 ሰዎች መካከል 4ቱ ብቻ ናቸው ወደ መካከለኛው መድረክ የደረሱት። ይህ የሚገርም ነው። እናም ከሁለተኛው ውድድር በኋላ ነገሮች ሁሉ ትንሽ ቢሆኑ ይመስላሉ። አሜሪካ። አምላኬ ሆይ። አሜሪካ ወጣለች። ሊገባ ነው። አንድ ሰው አጣን። አዝናለሁ። ቀድመን 5 ሰው አግኝተናል። አዝናለሁ። መውደቅ አለበት። አሁን የመጨረሻው ዙር ደርሰናል። ክብራት ተወዳዳሪዎች
አንድ ምክር ልምከራችሁ፣ አንዴ ወደዚህ ኑ። ይታያችኋል ጠርዙ? እዛ ላይ እንዳትወድቁ ትጎዳላችሁ። አሁን መጀመር ትችላላችሁ። ለሀገራችሁ ስትል አርጉት። ፊጂ ማድረግ ትችላለህ። ኦ አደረኩት። በዚህ ውድድር ሌላ 50 ሀገራትን አጠናል። አሁን ወደ መጨረሻዎቹ 47 ሀገር ደርሰናል። እንኳን ደህና መጣችሁ ወንዶችና ብቸኛዋ ሴት። በዚህ ፈተና እያንዳንዱ ተወዳዳሪ ቀስት ይሰጠዋል። እናም ኢላማቸው መምታት ከቻሉ ወደ ቀጣዩ ውድድር ማለፋቸውን ያረጋግጣሉ። እና ደግሞ ይህንን ይበልጥ አስደሳች ለማድረግ የመረጣችሁትን ሀገር ላይ እነሱ በሚያገኙት በእያንዳንዱ ድምፅ ኢላማው ወደ 10 ጫማ ይገፋል። ፈተናው ይበልጥ ከባድ ለማድረግ እያንዳንዳችሁ አንድ ድምፅ እንድትሰጡ አድርጋለሁ። እስራኤልን ብዙ ሰው አይወዳትም ብዬ አስባለሁ። እኔ ሩሲያን አልወዳትም። ጀርመኖች ሁሉም ነገር የመውረድ ታሪክ አላቸው። ድምጾቹ ከተለያዩ ቦታዎች ለመጡ ሀገራት ሲሰጡ፣ አንድ ሀገር ግን ከሌሎች ሀገሮች ጎልቶ ወጥቷል። ለማን ነው ድምጽ የምትሰጠው? ለኢንዶኔዥያ። እኔ እንደማስበው ኢንዶኔዥያ ትልቅ ስጋት ነው። በእውነት ኢንዶኔዥያን አልወደውም። ኢንዶኔዥያን ነው የምመርጠው፣ ያውም በደስታ። አየኸው፣ በሁለተኛው ዙር በጣም እብድ ነበር። ምንድን ነው ያ? ኢንዶኔዥያ። ሀገሪቱን ነው የሳልከው? አዎ ሀገሪቱን አስቤ ነው የሳልኩት። እሺ አሁን የመጀመሪያው ጓም ነው። ና ወደ ላይ። ስንት ድምጽ ያገኘህ ይመስልሃል? እንደማስበው 3 ድምጽ ማገኝ ይመስለኛል። አዎ 3 ድምጽ ነው። ዋው እንዴት አወቅከው? ጂም እሄዳለሁ፣ ንቁ ነኝ፣ ቀልጣፋ ነኝ፣ ለዛ ይመስለኛል። ቀስ ስትይዝ ይሄ የመጀመሪያ ጊዜ ነው። ትንሽ አጠረ። የመጨረሻ ቃል አለ። ቀጣዩ ተወዳዳሪ ሞናኮ 6 ድምጽ አግኝተሃል። የሚያምር ጸጉር አለው። አመሰግናለሁ። ኦ ሞናኮ፣ የሀገሪቱ ንጉሥ ራሱ ይኮራብኛል። ተጨንቀሃል? አይ በፍጹም። ኢላማውን ካጣው በጣም አዝናለሁ በራሴ። አትጣለው፣ እሱ ያስፈልገናል። እችላለሁ። አንድ ውለታ አዋሩልኝ። መስራት ትችላላችሁ። እሺ ግን $250,000 ውድድር ተጣላችሁ። ለማንኛውም የምትለው ነገር አለ? አዘርባይጃን ና ወደ ላይ። እመን በራስህ ወንድሜ፣ ተረጋጋ። አደረኩት። ተጨንቀሻል? ሩቅ ነው ግን ኢላማውን እንደማገኘው ይሰማኛል። አንቺ የቀረሽ ብቸኛ ሴት ነሽ። ቀስቱ ደግሞ ካንቺ ይረዝማል። ኦ በጣም ተቃርበሽ ነበር። እሺ ኢንዶኔዥያ 12 ድምጽ አግኝተሃል። ኢላማውን እስከ መጨረሻው ድረስ ወሰዱት። የመጀመሪያው ውድድር አንደኛ ሆነ ነበር የጨረስከው። ሁለተኛውንም ዙር በፍጥነት ከጨረሱት መካከል አንዱ ነህ። እናም ይህ እንደሚመጣ ማወቅ ነበረብህ። አዎ አውቃለሁ። ይህ የዛሬው እጅግ በጣም ሩቅ ውርወራ ነው። ምን ታስባለህ? አይ ብዙ ሩቅ አይደለም፣ እየቀለድኩ ነው። መልካም እድል ተመኙልኝ። አይ ወደ ግራ ሄደ። ከፍታውን አግኝተኸው ነበር። ወደ ግራ ብቻ ሆነ። በጣም አዝናለሁ ኢንዶኔዥያው። አዝናለሁ። የምችለውን ያህል ሞክሬያለሁ። እናም በመጨረሻ ወደ ቀጣዩ ዙር ያለፉት 16 ሀገሮች ብቻ ናቸው። እዚህ ስለደረሳችሁ እንኳን ደስ አላችሁ ብያለሁ። ወደ ቀጣዩ ውድድር ከመሄዳችሁ በፊት ለእናንተ አንድ ነገር አቀርብላችኋለሁ። እያንዳንዳችሁ ቦርሳ ከ$10,000 ጋር ይሰጣችኋል። ነገር ግን ያን $10,000 ከፈለጋችሁ ከዚህ ውድድር መውጣት ይኖርባችኋል። ካልሆነ በውድድሩ ላይ መቆየት ከፈለጋችሁ ብሩን ወደ ታች ወርውሩት። ነገር ግን አንድ ነገር አስታውሱ፣ ከእናንተ ውስጥ የሚያሸንፍ አንድ ሰው ብቻ ነው። ያ ብዙ ገንዘብ ነው፣ ነገር ግን እርግጠኛ ነኝ እኔ እንደማሸንፍ። እኔ የመጣሁት ለማሸነፍ ነው። ሁላችሁም እድል አላችሁ። አሁን
እኔ ወስደዋለሁ። አንድ ሰው ወስዷል። ብዙ ሰው ሆኖ ልክ እንደሱ። የመጨረሻው አንተ ትወስደዋለህ? አዎ ፍጂ ጣሊያን ብሩን ወስዷል። እና አሁን ጊዜው የሰይፍ ፍልሚያ ነው። በርጫው ፈጣን የነበሩ ተቃዋሚዎቻቸውን እንዲመርጡ ፈቅደናል። እያንዳንዱ ጥንድ አንድ ለአንድ የሰይፍ ፍልሚያ ያደርጋል። ተጋጣሚውን መጀመሪያ የነካ ያሸንፋል። ላይቤሪያ ተጋጣሚህን ምረጥ። ሞልዶቫን እመርጣለሁ። ሞልዶቫ ወደዚህ ና፣ ከላይቤሪያ ተገብቱም። ኤርትራ ከማን ጋር መጋጠም ትፈልጋለህ? ከመጨረሻው ሰውዬ ጋር። ሉክሰምበርግ እሺ ና። እዚህ ጋር ጦርነት እያነሳሳን ነው የሚመስለው። ተጋጣሚህን ምረጥ። ታጂኪስታን እሺ። ማዳጋስካር እሺ። ማዳጋስካር። ስሎቬኒያ ሄ እኔ እናንተ ጓደኛዬ። በመጀመሪያ ሳሞአ ከአዘርባይጃን ጋር ይፋለማሉ። ለሳሞአ ወርቁን ለመውሰድ በጣም ጓጉቻለሁ። በእውነቱ ያን ያህል አልተጨነኩም። ውድ እኮ ነው። ከመካከላቸው አንዱ ለዚህ ለመወዳደር ያልፋል። ተሸናፊው ደግሞ ወደ ገደሉ ይወድቃል። ጀምሩ። ሳሞአ አሸነፈ። ምናልባት ግር ካላችሁ የለበሱት ልብስ መጀመሪያ ማን እንደተነካ በትክክል የሚነግር ቴክኖሎጂ ተገጥሞለታል። ይህ ልክ በእውነተኛ ኦሎምፒክ የሚጠቀሙት አይነት ነው። አደረግከው ሰውዬ፣ እንኳን ደስ አለ። አዘርባይጃን እባክህ መሃል ላይ ቁም፣ ተሸንፈሃል። ቀጥሎ ኢራቅ ከማዳጋስካር ጋር ጀምሩ። ሰዎችን በሀገራቸው ስም መጥራት በጣም እንግዳ የሆነ ስሜት አለው። እስካሁን ምንም የለም። በጣም ውጥረት አለው። ኢራቅ አሸነፈች። ጎበዝ። ይገባሃል ጓደኛዬ። ስሎቬኒያ ከሞናኮ ጋር ጀምሩ። ኦ ሞናኮ እየሮጠ ገባ። እየተዋጉ ነው። አምላኬ ሆይ እንዴት አንዳቸውም አልተነኩም? ኦ አይ ተነካ። ስሎቬኒያ አሸነፈ። ለሞናኮ የምችለውን ያህል ሞክሬያለሁ፣ ግን የሆነው ሆኗል። ቀጥሎ ሞልዶቫን ከላይቤሪያ ጋር ጀምሩ። ኦ ላይቤሪያ። አሁን ደግሞ ለመጨረሻው ጨዋታ ሊቢያ ከሞንቴኔግሮ ጋር ይፋለማሉ። መልካም እድል እመኝልሃለሁ፣ ግን ርህራሄ የለም። ጀምሩ። በሜዳሊያው እንዳትሰናከል። አሸናፊው ሊቢያ ነው። ሞንቴኔግሮ አዝናለሁ። አንተን በመግጠሜ ደስተኛ ነኝ። ጣለው። አሁን ደግሞ የወርቅ ሜዳሊያውን ይዤ ወደ መጨረሻው ውድድር እንሄዳለን። እስካሁን ከእያንዳንዱ ሀገር የመጡ ሰዎች በሩጫ፣ በጂምናስቲክ፣ በቀስት ውርወራና በሰይፍ ፍልሚያ ሲወዳደሩ አይታችኋል። አሁን ደግሞ የመጨረሻው ውድድር የፍጹም ቅጣት ምት ነው። ደንቦቹ ቀላል ናቸው። ኳሱን ወደ ግብ ታስገባላችሁ እና ወደ ቀጣዩ ዙር ታልፋላችሁ። ከሳታችሁት ግን ከውድድሩ ትሰናበታላችሁ። የቀሩት 7 ሀገራት ስሎቬኒያ፣ ሞልዶቫን፣ ታጂኪስታን፣ ኤርትራ፣ ሊቢያ፣ ኢራቅ እና ሳሞአ ናቸው። ከአእምሮዬ ውስጥ ደጋግሜ የማስበው ማሸነፍን ነው። ለዛም ነው $10,000 ቦርሳውን የተውኩት። በራሴ ተማመንኩ እናም አደረግኩት። በእድሜ ምክንያት እዚህ ውስጥ የሚጠራጠሩኝ ሰዎች ነበሩ፣ ግን ምን መሰላችሁ? መጽሐፍን በሽፋኑ አትመዝኑ። ለኢራቅ ነው። ለሚስቴ ለማሸነፍ እየሞከርኩ ነው። ተወዳዳሪዎችን አምጡ፣ ግቡ። ከመካከላችሁ አንዱ ይህንን $250,000 የወርቅ ሜዳሊያ እንደሚወስድ ላስታውሳችሁ። ማን መጀመሪያ መምታት ይፈልጋል? እኔ እመታለሁ። እሺ፣ ስሎቬኒያ መጀመሪያ ይመታል። ይህ ቀላል ነው። ቢስተው በጣም ነው የምገረመው። እርግጥ የመጀመሪያው ዙር ቀላል ነው፣ ያው ግን ብዙ ጊዜ አይቆይም። አሁን ሁሉም ሰው ግብ አስገብተዋል። ምን እንደሆነ ታውቃለህ? ምን ይሆናል እንደሆነ አውቃለሁ። ቻንድለር አምጣው። እውነተኛ ፈተና አሁን ይጀምራል። ነገሩ ይበልጥ ሊከብድ ነው። የመጀመሪያውን ሰው እዚህ ጋር የምናጣ ይመስለኛል። በጣም ጠባብ ነው። ብዙ መሰናክል ጎሉ ላይ አለ። ቀላል የሚሆን መስሎኝ ነበር። ጎሉ 6 ጫማ ብቻ ነው። አንድ ሰው ሊወጣ ነው። በርታ ስሎቬኒያ። ሁላችሁም አበረታቷቸው።
ግቡን ብናጠበው አሁንም እያገቡን ነበር። ይህን ይበልጥ ከባድ ማድረግ ይኖርብናል። ኦ የመጀመሪያው ስህተት። አዝናለሁ ሰውዬ፣ ግን ተቀንሰሃል። ያማል። ወዴት እየሮጠ እንደሆነ አላውቅም። አሁን 6 ብቻ ቀሩ። ተጨማሪ ግድግዳዎችን ከመጨመር ይልቅ እነዚህን ትንሽ እናንቀሳቅሳቸዋለን። እሺ ስሎኖቪያ ተራህ ነው። አዎ ኤርትራ ኦ ሳተው። ከዚህ የተሻለ መስራት ትችል ነበር፣ ግን በህይወት የምጣምስ ቀናቶች ነበሩ። አሁን እየከበደ ነው። 5 ብቻ ቀሩ። አሁን ሊቢያ ይመታል። አሸንፋለሁ፣ እወስድሃለሁ። ኦ ሊቢያ አስቆጠረ። ኦ እችላለሁ። እሺ ሳሞአ ተራህ ነው። ሁሉም ነገር በዚህ ሊወሰን ይችላል። በእርግጥ ማሸነፍ አለመቻሌ ያሳዝናል፣ ግን አስደናቂ ነበር። ህዝቦችን ያኮራ ይመስለኛል። አዝናለሁ ኢራቅ። በምድር ላይ ያለ እያንዳንዱ ሀገር በዚህ ጨዋታ ላይ ተወዳድሯል። አሁን ደግሞ ወደ መጨረሻዎቹ 2 ደርሰናል፣ ሊቢያ እና ስሎኖቪያ። ከመካከላችሁ አንዱ ይህንን $250,000 የወርቅ ሜዳሊያ ይዞ ይሄዳል። ጂሚ አስገራሚ ለውጥ ሊያመጣ ነው። ትልቅ ለውጥ። ወንዶች ግድግዳውን ታነሱታላችሁ። ከግድግዳው ይልቅ እያንዳንዳችሁ ተራ በተራ ግብ ጠባቂ ትሆናላችሁ። አዎ አንዷ ግብቶ ሌላው እስኪስድ እንቀጥላለን። የስ ይይዘዋለሁ። በጣም ተረጋግቷል። እንግዲህ ባላ አሁን መምታት አለብህ። መልሰው። አዎ ይህንን ምት ካገባህ በይፋ የኛን ኦሎምፒክ አሸንፈሃል። ይህንን ማመን አልችልም። ማድረግ ያለብህ ምቱ ማስገባት ብቻ ነው። አሸነፍኩ። ይህንን ሜዳሊያ አሸንፈሃል። ምናልባት ነገ በ$250,000 ልትሸጠው ትችላለህ። ስሎኖቪያ ደግሞ የብር ሜዳሊያ ያገኛል። ብር ግን የኔ ቀለም ነው፣ ምርጫዬ ነው። እንኳን ደስ አለህ። አስገራሚ ነው። የመጀመሪያው የኦሎምፒክ ውድድር በዚህ ተፈጽሟል። ይህንን ሜዳሊያ ማግኘታቸው ብቻ ሳይሆን የተወዳደረው ሁሉ $2,000 አግኝቷል። እንደተደሰታችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ሳብስክራይብ ማድረጋችሁ እንዳይረሳ።